መናገር በፈልገው ለዶክተር ወላሳና ለደንቦባ ለቶክቻን ተከትለው አንድ ወያላን በገንዘብና በአሽሽ ደዝዞ ሚዲያ ላይ ወጥቶ የሲዳማን ታሪክ ይሸጥላል እሱን ተከትለው ለሚሄዱት ነው። ምንድነው ለማለት የፈለኩት ለሲዳማ ታግሎ ያመጣ ወላሳ ምንም ነገር ያደረገው ነገር የለም። ከዚህ ቀደም አይሪሽ ልማት አመጣ ያሳለ ባሉ ሰዓታት ውስጥ ጊዜ ሰጥቶ ተመጣ አምጥቶ በተወሰነ ግሩፕ ነው እየተመራ ያለው ካለው ከመንግስት በዛ ሰዓት ካለው ስርዓት መንግስት ጋር አለመግባባት ሲፈጠር ያለውን ገንዘብ ባጀቱን ቀይሮ ወደ አይሪሽ ነው የወሰደው። ከዛ መልሶ ዶፊን የሚሉት ስራ አስኪያጅ ነበርና ብርነሽ ደጌሶ ብትባለውን ዳርላትና ሼር ግሩፕ አድርገው ኢትዮ አይሪሽ ብለው ዛሬ ቢዝነስ እየሰሩና ዛሬ እሱ እውነትም ከቅንነት ቢሆን የኛ ወጣቶች እሱን ለመቀበል በሄዱበት አሩስ ነገሌ ያልቀዋል። እድልም ለሲዳማ እድልም የለውም። ራሱ ውስጡ ተንኮል ስለሚያስብ ነው። እስካሁን ከሲዳማ ክልል ላይ ያሉት ፕሬዝዳንቶች በዞን ያለጉት እግዚአብሔር ክብር ፕሬዝዳንት ደስታ ሌዳሞን ረቅጦ ክልልን አመጣ። በሱስ ዘመን ክልል ተገኘ። እነዚህ ምሁራን ተብለው ከሱ ጋር ድጋፍ እንዴት ነው እንዲያርግ እንዲሁኑን እያሉ እየመሩ ህብረተሰብን አንድ አድርገው የክብር ፕሬዝዳንት የልማት አካሄዱና ሲዳማን በምን አይነት መንገድ እየቀየረ እንደሆነ አልገባቸውም። መጀመሪያው የተንኮል አይምሮ ተንኮልን ነው የሚያስበውና በተንኮል ተነስተው የሲዳማን ህዝብ ሚዲያ ላይ እንዲለፈልፍ እዛ በዝብዞ ባገኙት ገንዘብ ለዚህ ቶክቻ ተብዬ ለተለያየ ሲዳማ ክልል ያየነው ስራ በእውነቱ በጣም ሰፊ ስራዎች እንደተሰሩ የሚያሳይ የምንማርበት የእውቀት ሽግግርም የምኖርበት ነው ብዬ ተስፋ አደርጋለሁ። ልማት ትሩፋትን ስናካሂድ ያለው አጀንዳ ያነሱ ሰዎችም በአጠቃላይ ስንመለከት የሲዳማን ችግር መነሻ አድርገው ሊታገሉ የሚያስችል ስብዕናም እንደሌላቸው እናውቃለን። ሲዳማማ ተቸግረው በነበረ ጊዜ በርካታ ሲዳማዎችም በሚታሰሩበት በትግል ምክንያት ዋጋ በሚከፍሉበት ምዕራፍ ላይ የሌሉ ሰዎች ናቸው። ዛሬ ላይ የሰላም አየር ስንተነፍስ ሲዳማ በተገኘው ሰላማዊ ሁኔታ ሰርቶ መለወጥ ሲጀምር በዚህ ደረጃ ነገሮችን ማራገብ ህዝቡ ስለተቸገረ ሳይሆን ራሳቸው የሚፈልጉትን ጉዳይ በሚፈልጉት ደረጃ ማሳካት እንችላለን ብለው ባሰቡት መንገድ ነው የመጡት ብዬ ነው የሚያስበው። በአጠቃላይ በዚህ መልኩ የተጀመረ በባህሪውም ሲዳማ ተበደለ አይነት ለማለት የሚያስችል የቀደመ ታሪክ የሌላቸው ሲዳማ ሲበደልም ጭምር አለንልህ ያላሉ ሰዎች ዛሬ ላይ መጣንልህ ብሎ ቢያውጁ ሲዳማ ሞኝ አይደለም። አንተ ማነ? እስካሁን የት ቆየ? እስካሁን ያደረከው አስተዋጽኦ በሙዚቃው ዓለም አለ። ከዛ ባለፈ በእንዲህ ሁኔታ የለምና ዛሬ ከየት መጣህ ብሎ መመለሱ ስለማይቀር በእንደዚህ ጉዳዮች ላይ በዚህ ልክ ነገሩን አይቶ እግዚአብሔር ሲባርክ ነው። አብርሃም ባርኮ ነው ልጅ ሰጠው። አባታቸውን ስለባረከ በሀብት ላይ ያደገው የሲዳማን ባጀት ቀይሮ አይደል ወላሳ ኢትዮ አይሪሽ ብሎ ከአንድ ብርነሽ ደጌሶ ጋር ከዚህ እንኳን ወስዶ አዲስ አበባ የተለያየ ግንባታ እየገነቡና ቢዝነቱን እየሰሩ ያሉት ይሄ አባት ሁሉ አልጋ ባልጋ ይሆናል። ክልሉን አሁን እንደወሰደው አሁን የሚመጣ ነገር አለ። ግን የተቻለውን 24 ሰዓት ገጠር ነው የት ነኝ ሳይል እየለፋ ያለ ክብር አባት ነው። ክብር ይገባዋል። እግዚአብሔር ያከበረውን ዛሬ እንደዚህ በየሜዳ ላይ ተቹ አልተቹ የሚያመጡት ነገር የለ። ግን ነገ እዚች ምድር ላይ ይቀጥል። ሲዳማ ክልል ላይ ያየነው ስራ ይበል የሚያሰኝ ነው። ከሰራን በደንብ ከያዝን ለውጥ ልናመጣን እንደምንችልበት ትልልቅ ተስፋዎች ናቸው። ሲዳማ ክልል የተለያዩ ቦታዎች ሲዳማ ላይ ያለውን ከዚህ ከልማት ትሩፋት ጋር በተያያዘ ያሉ ስራዎችን በከተማም በገጠርም ለማየት አድርጎናል። ይሄን በዚህ አጋጣሚ እንደዚህ አይነት ተሞክሮ መቀመር እንዲህ አይነት ቅንነቶች መደጋገፎች ትልቅ አካባቢውን ይዘዋል። የትም ሀገር ሂድ እስቲ የትም ሀገር ሰላም የለ። ሰላም የመጣው በማን ነው? በክብር ፕሬዝዳንቱ ሞገስ ነው። እግዚአብሔር መሪን ባይባርክ ሰላም አይመጣም። መሪን ስለባረከ ነው።
መሪን ስለባረከ እግዚአብሔር የልብ አምላክ ነው። መሪውም ስለባረከ ሰላም ሆኖ እስካሁን ህዝቡ እንደፈለገ የሲዳማን ባጀት ቀይሮ አይደል ወላሳ ኢትዮ አይሪሽ ብሎ ከአንድ ብሬደሽ ርጌሶ ጋር ከዚህ እንኳን ወስዶ አዲስ አበባ የተለያየ ግንባታ እየገነቡና ቢዝነቱን እየሰሩ ያሉት ይሄ አባት ሁሉ አልጋ በአልጋ ይሆናል። ለክልሉን አሁን እንደወሰደው አሁን የሚመጣ ነገር አለ። ግን የተቻለውን 24 ሰዓት ገጠር ነው የት ነኝ ሳይል እየለፋ ያለ ክብር አባት ነው። ክብር ይገባዋል። እግዚአብሔር ያከበረውን ዛሬ እንደዚህ በየሜዳ ላይ ተቹ አልተቹ የሚያመጡት ነገር የለ። ግን ነገ እዚች ምድር ላይ ክብር ፕሬዝዳንት ሲዳማን ኒውዮርክ አድርጎ ይቀይራታል። ጀርባቸው በችግር ያደጉ አይደሉም። በክብር ነው ያደጉት። በክርስትና ነው ያደጉት። እግዚአብሔርን በመፍራት ነው ያደጉት። ከገንዘብ ጋር ነው ያደጉት። የሌለ ነገር ላይ ያወሩ ህዝብን የተቸገረ ግራ የገባውን ህዝብ ግራ እያጋቡ የሚሄዱት ሲዳማ ራሱ መርቆት እየወጣ ነው፣ መርቆት እየገባ ነው ያለው። አካባቢውን ይዘዋል። የትም ሀገር ሂድ እስቲ የትም ሀገር ሰላም የለ። ሰላም የመጣው በማን ነው? በክብር ፕሬዝዳንቱ ሞገስ ነው። እግዚአብሔር መሪን ባይባርክ ሰላም አይመጣም። መሪን ስለባረከ ነው። መሪን ስለባረከ እግዚአብሔር የልብ አምላክ ነው። መሪውም ስለባረከ ሰላም ሆኖ እስካሁን ህዝቡ እንደፈለገ ድሮ ግብጽ ላይ ዮሴፍ ህዝብ ተርቦ ወደ ግብጽ እንደፈሰሰ ወደ ሐዋሳ እንሄዳለን ወደ ሲዳማ እንሄዳለን እያለ በስቲ ያርጉ የተለያዩ ሰዎች እየመጡ ክብር አግኝተው 24 ሰዓት ደህንነታቸው ከእግዚአብሔር በታች ተጠብቆ በክብር ፕሬዝዳንቱ በአቶ ደስታ ላይ ደግሞ ሞገስ ነው። እግዚአብሔር ሞገስ ባይሆነው ኢትዮጵያ ከዳር እስከ ዳር ስጋት ያለባት ስጋት የሌለባት ከተማ ነው። ይሄንን ለማበላሸት ከሌላ ተልእኮ ጋር ያላቸው ሲዳማን ማይወክሉላቸው እንደ ወላሳውን መድረክ ላይ ወጥቶ ያወራልና ምንም ለሲዳማን ታሪክ ሸጠንደ ሲዳማን እንትን የበላ ሰው ነው። ገብቷል። ኢትዮ አይሪሽ ብሎ እየደገዱ ነው ያሉት። ስለዚህ እነዚህ ከንግግራቸውም ከወያላ ጋር አብሮ የተጓዙ እግዚአብሔር አይምሮን ሲዘጋ እንደዛ ነው እንደ የተዘጋ አይምሮ ነው ያላቸው። ክብር ፕሬዝዳንት ደስታ ላይ ደግሞ የተከፈተ አይምሮ ነው ያለው እና ስለዚህ በዚህ አጋጣሚ የሲዳማ አባት ክብር አቶ ደስታ ላይ ደግሞ እግዚአብሔር በወንበርህ ስትወጣ ስገባ ይሄን ህዝብ እየመራ ያለውን ህዝብ ቤትህን፣ ልጆችህን፣ ትዳርህን፣ ወንበርህን፣ ህዝብህን አንተ እየመራ ያለውን ህዝብ ኢየሱስ ክርስቶስ በደሙ ይሸፍን፣ በእሳት አጥሩ ይጠር፣ ክፉ አታግኝ። የአብርሃምን ሞገስ እግዚአብሔር ደግሞ ይስጥ። ጠላት ለዘላለም ይጠፋል። ዘርህ የጠላቶችን ደጅ ይወርሳሉ። ፍቅር ነሽ ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ አዋሳ በለማ